በአላህ ዘንድ በሰውም ዘንድ ተወዳጅ የሚያደርጉ 6 የነብያዊ ስነ ምግባር ሚስጥሮች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ተመልካቾቻችን ዛሬ የምንነጋገረው በዱንያም በአኺራም ስኬታማ ስለመሆን ነው። ሁላችንም መወደድና መከበር እንፈልጋለን። ነገር ግን እውነተኛ ክብርና ተፈላጊነት የሚመጣው ከአላህ ሱብሓነሁ ወተዓላ ዘንድ ነው። አላህ አንድም ባሪያ ሲወደው ጅብሪልን ጠርቶ እኔ ገሌን ወድጄዋለሁና ውደደው ይለዋል። ከዚያም በምድር ላይ ተቀባይነትን ይሰጠዋል። ዛሬ በነቢዩ ሱናና በታላላቅ ዑለሞቻችን ምክር ላይ ተመስርተን ማህበራዊና መንፈሳዊ ሕይወታችንን የሚቀይሩ 6 ቁልፍ ባህሪያትን እንመለከታለን። በቀጥታ ወደ ቪዲዮው። የመጀመሪያው ኢስቲቃማ ወይም ጽናት ነው። ነቢዩ ሰለላሁ ዐለይሂ ወሰለም አላህ ዘንድ ተወዳጅ ሥራ ትንሽም ቢሆን ዘላቂ የሆነው ነው ብለዋል። ስኬት አንድ ቀን በስሜት መጋለብ ሳይሆን በየቀኑ ለፈጅር ሶላት መነሳት፣ በየቀኑ ስራህን በጥራት መስራት ነው። ራስህን በዲሲፕሊን ካነጽ ሰዎች በአንተ ላይ እምነት ይጥላሉ። ስራህንም ይሁን ዒባዳህን በሰበብ አስባቡ አታቋርጥ። ዲሲፕሊን ለአኺራም ለዱንያም ቁልፍ ነው። ወደ ሁለተኛው እንለፍ። ሁስነል ኹሉቅ የስሜት ብስለት ወይም መልካም ስነ ምግባር። ሁለተኛው መልካም ስነ ምግባር ነው። ዘመናዊው ሳይንስ ኢሞሽናል ኢንተለጀንስ የሚለውን ዲናችን ከ1400 ዓመታት በፊት ሁስነል ኹሉቅ በሚል አስተምሮናል። ነቢዩ ሰለላሁ ዐለይሂ ወሰለም ከናንተ መካከል በቂያማ ቀን ለእኔ በጣም ቅርብ የሚሆነው ስነ ምግባሩ ያማረ ሰው ነው ብለዋል። ስሜትህን መቆጣጠር፣ ለሰዎች ራህማ ወይም እዝነት ማሳየት፣ በቁጣ ጊዜ ታጋሽ መሆን፣ ይህ ነው እውነተኛ ተፈላጊነትን የሚሰጥህ። ሰዎችን በምላስህ ከምትሰብክ ይልቅ በባህሪህ ማርካቸው። ወደ ሶስተኛው እንለፍ። ሶስተኛው ሂማ ወይም ከፍተኛ ምኞትና ጽናት ነው። አንድ ሙስሊም ስራውን የሚሰራው ሰዎችን ለማስደሰት ሳይሆን አላህን ፍለጋ ነው። ይህ ኢኽላስ ይባላል። ሰዎች አመሰገኑህም አላመሰገኑህም አንተ ስራህን በጥራት ትቀጥላለህ። ምክንያቱም ሞተርህ የአላህ ውዴታ ነው። ራስህን ለማነቃቃት የሰለፎችን ታሪክ አንብብ። እነሱ በብቸኝነት ጊዜያቸው እንኳን ለኡማ የሚጠቅም ስራ ይሰሩ ነበር። አራተኛው ትኩረት ነው። በሶላት ውስጥ ኹሹዕ ወይም ትኩረት እንደሚያስፈልግህ ሁሉ በዱንያ ስራህም ላይ ትኩረት ያስፈልግሃል። ቁርአን ከማይረባ ንግግርና ተግባር የራቁት ስኬታማ መሆናቸውን ይነግረናል። ዛሬ ሶሻል ሚዲያና አላስፈላጊ ጫጫታዎች ትኩረታችንን ሰርቀውታል። ጊዜህም በዓላማ ላይ ካላዋልከው ሰዎች ዋጋ አይሰጡህም። ትኩረትህን አላህ ወደሚወደው ነገር አዙር። አምስተኛው ዕውቀት ነው። የመጀመሪያው የወረደው የቁርአን ቃል ኢቅራ የሚለው ነው። ዕውቀት መፈለግ ከልደት እስከ ሞት ያለ ግዴታ ነው። ዲግሪ ስለያዝክ ብቻ አትቁም። ዲንህን ሆነ ሙያህን በየቀኑ አጥና። ዕውቀት ያለውና የሌለው እኩል አይደሉም። ሰዎች ዘንድ ተፈላጊ የምትሆነው የምትሰጠው ዕውቀትና መፍትሄ ሲኖርህ ነው። ስድስተኛው ሂክማ ወይም ጥበብ ነው። ጥበብ ማለት ነገሮችን በትክክለኛው ቦታና ሁኔታ መጠቀም ነው። ዓለም እየተቀየረች ነው። አዳዲስ ቴክኖሎጂዎችንና ዘዴዎችን ለዲንህና ለሕይወትህ ስኬት ተጠቀምባቸው። ቆሞ ቀር አትሁን። ነገር ግን መርህህን ወይንም አቂዳህን አትልቀቅ። ለውጥን በጥበብ ተቀበለው። ውድ ወንድሞችና እህቶች እነዚህ 6 ባህሪያት በአንተ ውስጥ ከሰረጹ ኢንሻአላህ አላህ ይወድሃል፣ መላእክት ይወዱሃል፣ ሰዎችም ይፈልጉሃል። ይህ ቪዲዮ ከጠቀማችሁ ለሌሎች ሼር አድርጉት። ሰብስክራይብ ማድረጋችሁን እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።